ይህች ሴት የጭንቅላት ችግር አለባት። እናም አንድ ቀን ቲቪ እየተመለከተች ባለበት ሰዓት ስለ አንድ ሰው ትሰማለች፣ መለኮታዊ ኃይል ስላለው አንድ ሰው። እናም ይህንን አሰበች፣ ምናልባት ሊፈውሰኝ ይችላል። እናም ካለችበት ተነስታ ወደዛ ሰው ሀገር ትሄዳለች። እዛ ስደርስ ባለው አምልካዊ ስርዓትና ምስክርነት ደስ ትሰኛለች። እናም ስርዓቱ እስኪያልቅ ጠብቃ ብቻውን ሰውየውን ታናግረዋለች፣ ስላለባት ችግርም ትነግረዋለች። እሱም አትሰቢ፣ ይህ ተራ ነገር ነው ብሎ ወደ ሽንት ቤት ይዟት ይገባል። ዛሬ ይዤላችሁ የመጣሁት ታሪክ በአንድ ወቅት ዓለምን ጉድ ስላስባለው ፓስተር ነው። በቅድሚያ እንኳን ወደ ሚስተር ቤቢ ዩቲዩብ ቻናል በደህና መጣችሁ። ይህ በየሳምንቱ እያዘጋጀን የምናቀርብላችሁ ፕሮግራማችን ነው። ይህ ሰው ራሱን ጆን ኦፍ ጋድ ወይንም ደግሞ የእግዚአብሔሩ ዮሐንስ ብሎ ነው የሚጠራው። ጆን የተወለደው በ1942 በብራዚል በምትገኝ አንድ ትንሽ ከተማ ነው። ቤተሰቦቹ ድሆች ነበሩ። እርሱ ግን ከድህነት ጋር ብርቱ ጥላቻ ነበር። ለዛም ይመስለኛል ወደሚገርም ቢዝነስ የገባ። እድሜው ወደ 20ዎቹ ሲጠጋ በሽቶች መፈወስ ጀምሬያለሁ አለ። ከዛም በብራዚል ጎዳናዎች እየተዘዋወረ አንቺ ይህ በሽታ አለብሽ፣ አሁን ትድኛለሽ እያለ መፈወሱን ተያያዘው። የራሱን ሰዎች አሰማርቶ ይሁን ወይንም የምር እየፈወሰን እንጃ፣ ብቻ መፈወሱን ተያያዘው። በዚህ ምክንያት ዕለት ተዕለት ተከታዮቹ እየጨመሩ መጡ። ያሰበው ሆነለት መስል አንድ ትልቅ ግቢ ተከራይቶ የአምልኮ ስርዓቱን በዛ መሃል አንዲት ሴት የጡት ካንሰር እየተሰቃየች ትመጣለች። ከዛም ችግር የለውም ቀላል ነገር ነው ብሎ ቀዶ ጥገና ይሰራላታል። ቆይ እዚህ ጋር ያልነገርኳችሁ ነገር አለ። ጆን የሚፈውስበት የተለያዩ መንገዶች አሉት። ከዛ መሃል አንዱ ቀዶ ጥገና መስራት ነው። ቀዶ ጥገና መስራት ስላችሁ በሙያ የተደገፈ ወይንም ደግሞ በመሳሪያዎች የታገዘ እንዳይመስላችሁ። እንደውም አብዛኞቹን ቀዶ ጥገና የሚሰራው እዛው ያምልኮ መድረኩ ላይ ነው። እዛው። ይህ ትክክለኛ ቪዲዮ ነው። አንዳንዴ ሲደክመው ደግሞ መናፍስቶች ቀዶ ጥገናውን ይሰሩላችኋል በማለት ሲዳብሳቸው ውሎ ያድራል። ብቻ ይችን ሴት ቀዶ ጥገናውን ከሰራላት በኋላ ከዚህ በኋላ ተፈውሰሻል፣ ምንም በሽታ የለብሽም ብሎ ይሰዳታል። እርሷም ደስ ተሰኝታ ትሄዳለች። ከአንድ ዓመት በኋላ አንድ ታዋቂ የአሜሪካ ሾው አዘጋጅ ወደ እርሱ ዘንድ ትመጣለች። እናም ከእርሱ ጋር ብዙ ጊዜ ታሳልፋለች። ጊዜ ማሳለፍ ብቻም ሳይሆን በሱ ዙሪያ ሾው ታዘጋጃለች። እዛ ሾው ላይ ማን ለምስክርነት ቢቀርብ ጥሩ ነው? ይህች ሴት የጡት ካንሰር ከተፈወሰች ሴት እዛ ምስክርነት ላይ ቀርባ ተፈውሻለሁ፣ እሱ ጋር ደርሼ ከመጣው በኋላ ድኛለሁ፣ እሱ የእግዚአብሔር ሰው ነው ብላ ትመሰክራለች። የሚገርመው ይህች ሴት ከ2 ዓመት በኋላ ሙታለች። የሞተችበት ምክንያት ደግሞ ተፈውሰሻል ስላላት የሕክምና ክትትሏን አቁማ ስለነበረ ነው። ብቻ እንደዛ ብላ ትመሰክራለች። ይህ ሾው በተላለፈ በሰዓታት ውስጥ ዓለም ሁሉ ስለሱ ሰማ። ይህ ሰው ማን ነው ተባለ። ይሄ እግዚአብሔር ሰው ወዴት ነው ተባለ። ከዛም ዓለም ወደ ብራዚል መጉረፉን ተያያዘው። በአጭር ጊዜ ውስጥም ብራዚል የቱሪስት መናገሻ ሆነች። በወር ቢያንስ ከ10,000 ሰው በላይ ቢያንስ ነው ያልኳችሁ፣ ከ10,000 ሰው በላይ ይመጣል እርሱን ለማግኘት ማለት ነው። ከሚመጣው ህዝብ ላይ ብዙ የገቢ ማሰባሰቢያዎችን ያካሄድ ነበር። ውሃ ይሸጣል፣ በስሙ ቲሸርቶች አዘጋጅቶ ይሸጣል፣ ዘይት ይሸጣል፣ ማለት ይሄ መፈወሻ ዘይት እያለ ይሸጣል። ከዛም ደግሞ ለድሆች መርጃ እያለ እንደ ጎፈንድሚ ነገር ያሰባስብ ነበር። ብቻ በየወሩ ሰዎች በመጡ ቁጥር ይህ ሰውዬ ሀፍት ላይ ሀፍት፣ ዝና ላይ ዝና እየተከናነበ መጣ። በዚህ መሃል ነበር ይህች ሴት በቴሌቪዥን ስለዚህ ሰው የሰማችው። ከዛም ወደ ብራዚል ትሄዳለች። ብራዚልም ሂዳ ሰዎች ተፈወሱ፣ ዳንኩ፣ አሜን ሲሉ ትሰማለች። እሷም በዚህ እጅግ ደስ ተሰኝታ የአምልኮ ስርዓቱን ሲጨርስ ጠብቃ ብቻውን ታናግረዋለች። ስላለባት ችግርም ትነግረዋለች። እሱም አታስቢ፣ ይህ ቀላል ችግር ነው፣ እግዚአብሔር ለምክንያት ነው ወደዚህ ይዞሽ የመጣ ብሎ ወደ ሽንት ቤት ይዟት ይገባል። ከዛም ሽንት ቤት ይዟት ከገባ በኋላ የማይሆኑ ቦታዎች ላይ ይነካካል። ገብቷችኋል? የማይሆኑ ቦታዎች ላይ ይነካካል። ከዛም ነገ ተመልሰሽ ነይ፣ ነገ ተመልሰሽ ስትመጪ ትድኛለሽ ብሎ ይልካታል። እሷም ስትወጣ ቅር ብትሰኝም ግን ምናልባት የፈውሱ ሂደት ነው እንደዚህ ነው የሚደረገው የሚሆነው ብላ አስባ ዝም ትላለች። እሱ ብቻ ሳይሆን በማግስቱም ተመልሳ ትመጣለች። እዚህ ጋር ነው ችግሩ የተፈጠረው። በማግስቱ ተመልሳ መጣ። አምልኮ ስርዓቱን እስኪጨርስ ጠብቃ ድጋሚ ታናግረዋለች። እርሱም ነይ ብሎ በድጋሚ ወደ ሽንት ቤት ይዟት ይሄዳል። ከዛ ግን ሌላ ነገር ነበር ያደረጋት። እርሷም ከዛ ስትወጣ እጅግ ቅር ትሰኛለች። ነገር ግን ምናልባት ይፈውሰኝ የሚሆን ብላ እያሰበች ነበር። ከዛ በላይ ደግሞ ለማንስ ባወራ ማን ያምነኛል፣ እሱ እጅግ ባለዝና ነው ብላ ትሰጋለች። ብቻ መሃል ላይ ሆና እንደተወዛገበች ትሄዳለች። ለማንም ሳትናገር ለማንም ሳታወራ። ይህ ከሆነ ከ4 ዓመት በኋላ በአንድ አክቲቪስት የተቋቋመ ሚቱ የሚል ንቅናቄ እጅግ እየተስፋፋ መጣ። ይህ ንቅናቄ በተለያዩ ኢንዱስትሪ ውስጥ ያሉትን የጾታዊ ጥቃቶች የሚያጋልጥ ንቅናቄ ነበር። ከሆሊውድ እስከ ፖለቲካ ቢሮዎች ድረስ የሄደ ንቅናቄም ነበር። ታዲያ በዚህ ወቅት ነበር ስለ ጆን ኦፍ ጋድ ብዙ ሴቶች ጉድ ያወጡት። እናም ይህችም ሴት ይህንን ስትመለከት ብቻዬን አይደለሁም ብላ አሰበች። እናም ያደረጋትን ነገር ፌስቡክ ላይ አጋራችሁ። ከዛም ከ600 በላይ ሴቶች ክስ አቀረቡበት። ነገር ግን ሙሉ የብራዚል ህዝብና ተከታዮቹ ተከላከሉለት። ይህ የሰይጣን ስራ ነው፣ ይህ የእሱን ስም ለማጥፋት ነው
ሲሉ ተከራከሩለት። እርግጥ ተከታዮቹ በሱ እምነት ስለነበራቸው ነው የተከላከሉለት። የህዝቡ መከላከል ግን ሌላ ነበር ሚስጥሩ። ምን መሰላችሁ? እንደነገርኳችሁ ቢያንስ በወር ከ10,000 ሰው በላይ ወደ ብራዚል እሱን ለማግኘት ብቻ ይመጣል። በሚመጣበት ሰዓት ብራዚልና ዜጎቿ ምን ያህል ጥቅሞችን ሊያገኙ እንደሚችሉ በትንሹ ልንገራችሁ። የሚመጡት ቱሪስቶች ናቸው። ቱሪስቶች ደግሞ አልጋ ይፈልጋሉ፣ ምግቦች ይፈልጋሉ፣ መዝናናት ይፈልጋሉ፣ ኢንጆይ ማድረግ ይፈልጋሉ። ከዚህ የሚያገኙትን ጥቅም እሰቡት። ቢያንስ ሆቴሎች በወር ከ10,000 በላይ አልጋ ያከራያሉ። ሬስቶራንቶች ደግሞ ከ30,000 ምግብ በላይ ይሸጣሉ። ይህ ማለት በቀን 3 ብቻ ከተመገቡ ማለት ነው። ብቻ መዝናኛዎች አሉ ምናምን እና ብዙ ህዝቦች ኢኮኖሚያቸውን እሱ ላይ ነበር ዲፔንድ ያደረጉ። እናም ይህ ነገር ሲቆም ደግሞ ምን ያህል ነገሮችን ሊያጡ እንደሚችሉ ሰቡት። ብቻ ጆንም ይህ ውሸት ነው ብሎ ካደ። ስሜን ለማጥፋት እየተሞከረ ነው ብሎም ካደ። ነገር ግን አንድ አስደንጋጭ ነገር ተከሰተ። የገዛ ልጁ ከልጅነቷ ጀምሮ ጾታዊ ጥቃት ያደርስባት እንደነበርና ይደፍራት እንደነበር አጋለጠች። ጆንም ውሃዎች፣ ቲሸርቶች፣ ዘይቶች ሽጦ ያጠራቀመውን ብር ይዞ ይደበቃል። ነገር ግን ብዙ አልተደበቀም። ምክንያቱም ተደብቆ መኖር ከባድ ሆነበትና ለመንግስት እጁን ይሰጣል። ከዛም በማጭበርበርና በጾታዊ ጥቃት ተከሶ ወደ 60 ዓመት ገደማ ተፈረደበት። ይህ ታሪክ የማንንም ሃይማኖት አይወክልም። ስላስገረመኝና ያስተምራችኋል ብዬ ስላሰብኩ ነው ይዤላችሁ የቀረብኩት። እናም በዚህ ጉዳይ ላይ ሐሳብ አስተያየት ካላችሁ ኮሜንት ሴክሽኑ ላይ አስቀምጡልኝ። ስለምትከታተሉኝ አመሰግናለሁ። ቪዲዮ ላይክ፣ ሰብስክራይብ በማድረግ ደግሞ ቤተሰብ መሆን ይችላሉ። እጅግ እወዳችኋለሁ።